እሺ ስለዚህ ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። ባለፈው ጊዜ በ8 ምዕራፍ ካልኩት 7 ምዕራፎች የተለያዩ መልእክቶችን የያዙ 7ቱን ማስተላለፌ ይታወሳል። አሁን ደግሞ የመጨረሻውን 8ኛውን ስለ መላእክት አገልግሎታቸው ምንድነው ከሚለው የመጨረሻውን 8ኛው ክፍል ላይ ደርሰናል። እግዚአብሔር የተመሰገነውን እግዚአብሔር ቃሉን እንዲያበራልን እግዚአብሔር መንፈስ እንዲያስተምረን እንዲናገረን ለኔም አፌን የምከፍትበትን ጸጋውን እንዲሰጠኝ እስቲ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ አመሰግናለሁ። ይሄ መጨረሻ እስራኤል ቅዱስ እግዚአብሔር ሆይ ከሰጠኝ ቃል አንዳችም ነገር የእስራኤል ቅዱስ የዘላለም አምላክ እግዚአብሔር ሆይ አንዳችም ነገር ሳልቀንስ ሳልጨምር ከቃልህ እግዚአብሔር ሆይ እስካሁን ድረስ ረድተኝ ተናግሬያለሁ። አሁን ደግሞ የመጨረሻውን የእስራኤል ቅዱስ እግዚአብሔር ሆይ እነሆ ስለ መላእክት አገልግሎት ቃልህ ምን ይላል በሚለው በዚህ ቃል መሰረት መናገር የምችልበትን አንደበቴን ክፈት። እግዚአብሔር ሆይ ለሚሰሙትም ማስተዋል ጥበብን ስጣቸው። በዚህ በኮልታፋ አንደበቴ እግዚአብሔር ሆይ አንተን ቃል መግለጥ አልችልም፣ ግን የተረዳሁትን እውነት አንዷን የዘላለም አምላክ እግዚአብሔር እናገራለሁ። ቃል በሁለት በኩል እንደተሳለ ሰይፍ ነው፣ ጅማትንም ቅልጥምንም እስከሚለይ ይወጋል ተብሎ እንደተጻፈ የዘላለም አምላክ የመጨረሻውን ቃል ባርክልን በኢየሱስ ስም አሜን። እሺ አሁን ስለ መላእክት አገልግሎት ነው። በአንደኛ በቆላስያስ መጽሐፍ ላይ ቆላስያስ ምዕራፍ 2 ቁጥር 16 ቆላስያስ ምዕራፍ 2 ቁጥር 16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። ትሕትናንና የመላእክትንም አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሆነው አይጠጋምና። እግዚአብሔር በእውነት መልካም ነው፣ በምክሩ ግሩም ነው። እዚህ ቦታ ላይ የእግዚአብሔር ቃል ካሁን በፊት እንዳልኩት መስታወት ነው። የእኛን ስህተት፣ የእኛን ትክክለኝነት፣ የእኛን አቋም የሳትንበት አቋም ወይም ደግሞ ያልሆነ መንገድ የሄድንበትና በትክክለኛው መንገድ ለይቶ የሚያሳየን ነው። ብርሃን ነው የእግዚአብሔር ቃል። እዚህ ላይ ለምሳሌ እንግዲህ በመብል ወይም በመጠጥ በዓላቶች ብለን የምናደርጋቸው ድግሶች፣ ስጋዊ ስርዓቶች አሉ። ስጋዊ ስርዓቶች እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ዋናው እነዚህ አይደሉም ማለት ነው። ስለ ቀናቶች ጉዳይ አይደለም፣ ስለ መብል ጉዳይ አይደለም፣ ስለ ሰንበት ጉዳይ አይደለም። እንግዲህ እነዚህ ሁሉ ዋና ነገሮች አይደሉም ይልና እነዚህ የሚያመልኩ ሰዎች ቢፈርዱባችሁ ተው እንደማለት ነው። በቃ ይሄ ዋናው እሱ አይደለም ይልና ዝቅ ብሎ ምንድነው የሚለው? እነዚህ ሊመጡ ያሉ ነገሮች ጥላ ናቸው። ጥላ አላፊ ነው። ጥላ ዘለቄታዊ ወይም ዘላለማዊ ወይም ደግሞ አብሮን የሚኖር አይደለም። ጥላ ናቸውና አካሉ ግን ክርስቶስ ነው። ዋናው አካል ነው። አካል ከሌለ ጥላ የለም። ስለዚህ አካሉ ክርስቶስ ነውና ትሕትናንና የመላእክትንም አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋምና። የመላእክትን አምልኮ ከላይ ቅድም የጠቀስኳቸው በዓላቶች፣ ቀናቶች፣ ስለ መብል፣ ስለ ወር መባቻ እነዚህ ሁሉ ስለ መላእክትም እነዚህን ሁሉ ደምሮ እነዚህን እያመለኩ በእናንተ ላይ ማንም አይፍረድባችሁ። ከንቱ ነው ፍርዱ፣ ከንቱ ነው አምልኮ።
መላእክትም ራሱም እንኳን ማምለክን ነው የሚለው። የመላእክትንም አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፈርድባችሁ። ዋናው ማን ነው? አካሉ ክርስቶስ ነው። አካል ከሌለ ጥላ የለም። አምልኮ ስርዓቶቹ ሁሉ ለእግዚአብሔርና ለጌታችን ለልጁ ለኢየሱስ ክርስቶስ ስም ብቻ ነው። በቃ አምልኮ ኢየሱስ ጌታ ነው። እሺ፣ በሁለተኛው ምዕራፍ ደግሞ የእግዚአብሔር ቃል የሚለው መዝሙር 34 በቅንፍ 34 ቁጥር 6 ይህ ችግረኛ ጮኸ እግዚአብሔርም ሰማው። ተመልከቱ፣ አማላጅ አይፈልግም እግዚአብሔር። ይህ ችግረኛ ችግር ያለበት ሰው፣ የተለያየ ጥያቄ ያለው ሰው፣ የተለያየ መከራ ውስጥ ያለ ሰው ችግረኛ ይባላል። ከአቅም በላይ የሆነበት ሰው ያ ሰው ምንድነው? ተቸግሯል፣ ችግረኛ ነው እንላለን። ግን ምን ይላል እግዚአብሔር? ይህ ችግረኛ ጮኸ እግዚአብሔርም ሰማው። ጩኸቱ የችግረኛ ወደ ማን ነው? ወደ እግዚአብሔር። እግዚአብሔርም ሰማው፣ ከመከራም ሁሉ አዳነው። ኢየሱስ ጌታ ነው። ከመከራም ሁሉ አዳነው። እግዚአብሔር የሚሰማ አምላክ ማለት ነው። እግዚአብሔር ጆሮቹ ይሰማል ማለት ነው። ከልብ ሆኖ ለሚጮህና ወደሱ ለሚቃትት ሰው እግዚአብሔር ይሰማል። እንደ እግዚአብሔር ያለ ማንም የለም። በእውነት እግዚአብሔር በምክሩ ግሩም ነው። እንመለስ ወደ እግዚአብሔር ቃል። እስቲ ሮሜ 8:37 በዚህ ሁሉ ግን ከወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁኝና። አያችሁ፣ አሁን እዚህ ፍጡራኖቹን ሁሉ ጠቅላላ አድርጎ ነው የሚናገረው። ማንም ይሁን መላእክትም ቢሆን ከክርስቶስ ፍቅር ሊለየኝ እንዳይችል ተረድቻለሁኝና። አሁን ለምሳሌ ልበላችሁ፣ ቅዱሳን ሰማዕታትም ቅዱሳን መላእክትም ፍጡራኖች ናቸው። እግዚአብሔር የምሰማ ነኝ ብሏል። ችግረኛ ወደ እኔ ይጮኻል እኔም እሰማለሁ ብሏል። እንግዲህ ከክርስቶስ ፍቅር ከጌታችን ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። ጳውሎስ ነው እንግዲህ ይህንን የጻፈው። ጳውሎስ በፊት እንግዲህ አሳዳጅ ነበር፣ ለሃይማኖት ቀናተኛ ነበር። ግን እግዚአብሔር ሳያው ልቡን መንገዱ ነው እንጂ የጠፋው እግዚአብሔርን በጣም ይወዳል። ግን እግዚአብሔርን ያገለገለ እየመሰለ ሐዋርያቶችን ያሳድዳል። እዚህ ጋር እንግዲህ ተመልከቱ፣ ሲጽፍ እዚህ ሮሜ ላይ ሲጽፍ ምንድነው ያለው? ዋናው ትልቁ ነገር አሁን ዋናውን ተረድቻለሁ። መላእክትም ይሁን ከፍታም ይሁን ምንም ነገር የሚሆን ከክርስቶስ ፍቅር የሚለየኝ ማንም ሊለየኝ አይችልም ማለት ነው። እንደ እግዚአብሔር ያለ ማንም የለም። አሳዳጁ ጳውሎስ ልቡን ሳያየው መንገዱ ነው የጠፋው እንጂ እግዚአብሔርን ይወዳል። ለዚህ ነው ጳውሎስ ስለምን ታሳድደኛለህ? ሐዋርያት ሥራ ምዕራፍ 9 ላይ ያለው ይሄንን። አንተ ማን ነህ አለው። አላወቀውም ነበር። እኔ ናዝሬቱ ኢየሱስ ነኝ። የተናገረው ድምፅን ነው። ጌታችን ኢየሱስ ክርስቶስ በሰማይ ነው፣ በአብ ቀኝ ነው ያለው። ድምፅ ነው የላከለት። እሺ ምን አድርግ ዘንድ ትወዳለህ? እጃችንን ለቃሉ እንስጥ። እጃችንን ለቃሉ ከሰጠን፣ ወደ ቃሉ ከተመለስን እግዚአብሔር በአንድም በሌላ መንገድ ለልባችን ይናገራል፣ መንገዱንም ያሳየናል። ጳውሎስም እንደኛው ሰው ነው። ስሙ ይባረክ። ሃሌሉያ።
ገላትያ ምዕራፍ 1 ከ6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ይህ ግልጽ ነው። እንግዲህ ምንም ትርክት አይፈልገውም። ምንም ሌላ ጎዳና አያስፈልገውም። በቃ ግልጽ ያለ ነገር ነው። ከዚህ ወንጌል የተለየም የሰማይ መላእክትም ይሁን እኔም ብሆንም ማለት የተለየ ወንጌል ቢሰብክላችሁ የተረገምን ነው። እንዴት ወንጌሉን ታያላችሁ? ከመላእክትም ከራሱም እስከ 3 ሰማይ የተነጠቀ የጳውሎስ አሳዳጁ ጳውሎስ ከ27 መጽሐፍቶችን 13ቱን የጻፈ ጳውሎስ የእግዚአብሔርን ክብር ያየን የክርስቶስን መስያለሁ ያለ ጳውሎስ የአሳዳጁ እግዚአብሔር እንዴት አንድ ድምፅ መጥቶለት አንድ ቃል ላከለት። ያ ቃል ለውጦት ጳውሎስ ለቃሉ ታዞ ይኸው መስዋዕት ሆኗል። እንደ እግዚአብሔር ያለ ማንም የለም። ምንድነው የሚለው? እባካችሁን ወደ ቃሉ እንመለስ። ማናቸውም እኔ ልገልጸው የማልችል ብዙ ነገሮች ሚስጥሮችን እግዚአብሔር ይገልጽላቸዋል። ቃሉ የታመነ ነው። ቃሉ የታመነ ነው። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ልዩ ቢሰብክላችሁ የተረገመ ይሁን። ፍጥረታትም ቢሆን እኔም ብሆን አለ። እንግዲህ የገላትያ ሰዎች የተወሳሰበ ነገር ውስጥ ያሉ ናቸው። በንግድ ዓለም ውስጥ በተለያየ ስርዓት ውስጥ ያሉ ሰዎች ናቸው። አሁን የቃሉ ብርሃን ሲበራላችሁ እንዴት እደነቃለሁ ወደዚህ ልዩ ወንጌል እንደመጣችሁ። አሁን ከዚህ በኋላ ግን ሊያጣምሙ የሚመጡ አሉ። ተጠንቀቁ። እኔም ብሆን አለ ከዚህ የተለየ ብሰብክ ልብ አድርጉ። መላእክትም ቢሆን የተረገመን ነው። እንዴት ቃሉን እንዴት አክብዶ አያችሁ፣ እንዴት ዋና አድርጎ ቃሉን እንዴት እንደሚያከብር ተነክቷላ። እኛም መነካት ይሁንልን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ለእነርሱም ከሰማይ ከተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁን ሰዎች አሁን ለእነርሱም በሰማይ ከተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተ እንጂ ራሳችሁን እንዳላገለግላችሁ ተገለጠላቸው። ይህም ነገር መላእክቱ ሊመለከቱት ይመኛሉ። ሃሌሉያ! መላእክት እንኳን ይሄንን ወንጌል ለማየት፣ ለማወቅ፣ ለመረዳት ይመኛሉ። ምክንያቱም በእግዚአብሔር አምሳል የተፈጠረ የሰው ልጅ ነው። እኛና እናንተ ናችኋ። የሰው ልጅ ነው። ክብር፣ ስልጣን፣ እግዚአብሔርን የመምሰል ይሄንን መምሰል ማለት ይሄ አካል አይደለም። መንፈሳዊ ተራክቦ ወይም ከእግዚአብሔር ጋር የመንፈስ ቅዱስ ስጦታ በእግዚአብሔር መንፈስ እፍ ተብሎ ሕያው ነፍስ፣ ሟች አይደለም፣ ሕያው ነፍስ በውስጣችን የዘራ እግዚአብሔር ነው። ስለዚህ ከእግዚአብሔር ቀጥሎ የሰው ልጅ ነው። አዳም ነበር በክብር ከመላእክቶችም እጅግ ከፍ ብሎ በስልጣን የሚበልጥ በክብር የሚበልጥ የነበረ ነው። ለዚህ ነው መላእክቱም ሊመለከቱት ይመኛሉ። እንደ እግዚአብሔር ያለ ማንም የለም። በእውነት እግዚአብሔር በምክሩ ግሩም ነው። እግዚአብሔር በምክሩ ግሩም ነው። እባካችሁ ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ።
አሁን ደግሞ ኢዮብ 4:16 ኢዮብ ምዕራፍ 4 ቁጥር 16 እንግዲህ የመላእክቶች አገልግሎት እንደኛ ፍጥሮች ናቸው። መንፈሳዊ በመንፈስ የሚያገለግል ሰይጣንም አሁን ዲያብሎስ ሆነ ቅዱሳን መላእክት ነበር፣ የመላእክት አለቃ ነበር። ያ መንፈስ አሁን በእግዚአብሔር መንፈስ ለታዘዙ ለእግዚአብሔር ራሳቸው ለለዩ ለዛ ለተጣለው መልአክ የሰገዱ አንድ ሲሶ የሰገደው ተጥለዋል። ግን እግዚአብሔር አንሰግድም ብለው ለመላእክት አለቃ ለሉሲፈር አንሰግድም ብለው በማለታቸው ደግሞ ከእግዚአብሔር ጋር አብሮነት ለእግዚአብሔር ተላላኪነት ለእግዚአብሔር ክብር የሚሰግዱ ሆነው ተገኝተዋል። ስለዚህ እዚህ ጋር ደግሞ የሚናገረው ኢዮብ ምዕራፍ 4 ቁጥር 16 በእውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪ ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክትንም ስንፍና ይከሳቸዋል። ፍጡር ናቸው። መላእክትንም ቢሆን ስንፍና ይከሳቸዋል። ሙሉ በቃ እግዚአብሔር ነው፣ ቅዱስ እግዚአብሔር ነው። ከስፍራው ማንም ሊያናውጠው የማይችል እንዲያድርግ የማይባል እግዚአብሔር ብቻ ነው። ሁሉም ፍጥረት የፈጠረ እግዚአብሔር ብቻ ነው። የሚሰማ በሁሉም ስፍራ ያለ እግዚአብሔር ብቻ ነው። የእግዚአብሔር መንፈስ አብ፣ ወልድ፣ መንፈስ ቅዱስ። እባካችሁ ወደ ቃሉ እንመለስ። ይሄ ሁሉ ስናገር ምናልባት ሃይማኖተኛ ሆናችሁ እርግጠኛ ነኝ ትጠሉኝ ይሆናል። እኔን አይደለም የጠላችሁ፣ እኔን አይደለም። እኔ ግን ቃሉን ነው የምናገር። ግን ከማን ጋር እንደሆነ ጸቡ ግን አስቀድማችሁ አስቡ። ሕይወታችሁን ፍቃዳችሁን ለቃሉ ስጡ። ለቃሉ ስትሰጡ የእግዚአብሔር መገኘትን ይሰማቸዋል፣ ህልውናው ይሰማቸዋል። ዝም ብሎ አይደለም፣ ዝም ብሎ ሃይማኖት አይደለም። ህልውናው በውስጣችሁ ይገለጣል። እንደ እግዚአብሔር ያለ ማንም የለም። ራእይ 22 ከቁጥር 6 እርሱም እነዚህን ቃሎች እንግዲህ ዮሐንስ ነው። ፈጡም በምትባል ደሴት ምርጥ እስረኛ ነበር። በዛ እስረኝነት ስለ ሃይማኖት፣ ስለ ስብከት ወይም ስለ እግዚአብሔር ቃል ስላገለገለ ፈጡም በምትባል ደሴት ላይ ነበረ። እግዚአብሔር ግን መልአኩን ልኮ ምን እንደሚለው እንግዲህ እንመለከታለን። እርሱም እነዚህን ቃሎች የታመኑና እውነተኛ ናቸው፣ ስለ ወደፊት እስከ ፍጻሜ የዓለምን ፍጻሜ ለቤተ ክርስቲያን መልእክት ሰጥቶት ዮሐንስ የጻፈው ነው። ዮሐንስ ራእይ እስከ ዓለም ፍጻሜ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ምድር በምን አይነት ሁኔታ እስከምታልፍ ለሰባቱ ቤተ ክርስቲያናት የጻፈው መላእክቱ ገልጾለት ነው ከእግዚአብሔር ተልኮ። ምንድነው የሚለው? እርሱም እነዚህ ቃሎች የታመኑና እውነተኛ ናቸው፣ የነቢያትን መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያው እንዲያሳይ መልአኩን ሰደደ። ለማ? እግዚአብሔር መልአኩን ሰደደ። ለማ? ለዮሐንስ። እነሆም በቶሎ እመጣለሁ የዚህም መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ነው አለኝ። መጽሐፉን ቃሉን የሚጠብቅ ብፁዓን ነው አለኝ። ይህንን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም አለ መልአኩ፣ እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። አያችሁ፣ እኔ እንዳንቻለው እንደ ጓደኞችህ እንደ ወንድሞችህ የዚህን ቃል ከሚጠብቁት ጋር የቃሉ አገልጋይ ባሪያ ነኝ። ስግደት ለኔ አይደለም። አያችሁ፣ ታዲያ ከዚህ በላይ እግዚአብሔር ምን ያድርጋል? እምሰማኔ ነኝ፣ ወደ እኔ ብቻ ጩህ ካለ ስለ መላእክት አገልግሎት ግልጽ አድርጎ እንደዚህ ከተጻፈ እኔ ልንገራችሁ፣ ጥቂቷን ነው የምናገረው። እናንተ ግን ወደ ውስጥ ወደ ቃሉ ስትገቡ እንደው በእውነት እላችኋለሁ ትልቅ ጸጸት ውስጥ ነው የምትገቡት።
ትልቅ ጸጸት ውስጥ እንደ እግዚአብሔር ምን ያህል ወደ ኋላ ያለፋችሁበትን ዘመን ትረግሙታላችሁ። ባለማወቅ ያሳለፋችሁትን ዘመን በእውነት ትጸጸታላችሁ። እንመለስ፣ ወደ ቃሉ እንመለስ። ነግሬያቸዋለሁ። የማንም የሃይማኖት የማንም እከሌ ብለን የምንጠራው እግዚአብሔር የሰው ልጆችን አልከፋፈለም፣ ዲያብሎስ ነው። ለዚህ ነው ኤፌሶን 6 የቃሉን ጦር ዕቃ ታጠቁ። ጦር ዕቃችንም ስጋዊ አይደለም፣ መንፈሳዊ ሰይፍ ነው የእግዚአብሔር ቃል። የዲያብሎስን ሽንገላ ትቃወሙ ዘንድ ቻላችሁ የእግዚአብሔር ዕቃ ጦር ልበሱ። ዕቃ ጦሩ ቃሉ ነው ይላል ኤፌሶን 6:10። እንመለስ፣ ወደ እግዚአብሔር ቃል እንመለስ። በእውነት እግዚአብሔር ግራ የሚያጋባ አይደለም። እግዚአብሔር ቅዱስ ነው። የምናገኘውም በቃሉ ነው። ኢየሱስ ጌታ ነው። ራእይ 19 ከ9 እስከ 10 እርሱም ወደ በጉ ሰርግ እራት የተጠሩት ብፁዓን ናቸው ብለህ ጻፍ አለኝ። በመጨረሻ ዘመን እርሱም ወደ በጉ ሰርጎች እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። ለዮሐንስ አሁንም መልአኩ ተደፋው። የመጨረሻውን ዘመን የሰርጉ የበጉ ሰርግ የመጨረሻው እንግዲህ ቅዱሳኖች በቅድስቱ ከተማ ወይም ከክርስቶስ ጋር አብረን ህብረት ስናደርግ የበጉ ሰርግ ይለዋል። የምጽአቷ የመጨረሻ ቀን ከፍርድ ያመለጡትን ምንድነው የሚለው? ይህንን እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነው አለኝ። አሁንም እንግዲህ ለሁለተኛ ጊዜ እንዳሰግድልኝ ስለ በጉ ሰርግ ነው አሁን ሊነግረው የመጣው። እንደ እግዚአብሔር የሚያሳርፍ እንደ እግዚአብሔር ያለ ማን አለ? እስቲ ሮሜ 1:24 የመጨረሻውን ሮሜ 1:24 ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወትን ወደ እርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። ፍጡራን ሲባል ከእግዚአብሔር ውጪ የሆነ ማናቸው ነገር ሁሉ ማናቸው ፍጡራኖች ናቸው። ሕያው የሆነ እግዚአብሔር ብቻ ነው ለዘላለም ጸንቶ የሚኖር፣ ትናንትና ዛሬም እስከ ዘላለም የሚኖር እግዚአብሔር ብቻ ነው። ስግደት፣ አምልኮ፣ ክብር ሲቸግረን የሆነ ነገር ሲገጥመን ወደ እርሱ እምንጮህ ጆሮዎችም ወደ እኛ አዘን ብሎ የሚሰማ አባት ነው ያለን። ኬት አመጣ ነው ያልተጻፈን ነገር? ኬትስ ነው ይሄ የሥጋ ስርዓትና ምንድን ነው የሰው ስርዓት የሆነው ትምህርት እያስተማሩ በከንቱ ያመልኩኛል ያለው ማቴዎስ 15 ሰው ሰራሽ የሆነ ስርዓት፣ ሰው ሰራሽ ሆነ። እባካችሁ እንውጣና ወደ ዋናው ሕያው ቃል እንመለስ። በእውነት የእግዚአብሔር ቃል የመሰለ ምንም ነገር የለም። እግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነው፣ ጅማትንም ቅልጥምንም አጥንትንም እስከሚለይ ይወጋል። ደግሞ እኔ የምሰጣችሁ ሰላሜን ነው አለ ኢየሱስ ክርስቶስ። ሰላሙን ሊሰጠን ነው። ስደትም ቢኖርም መገደልም ቢመጣም እንኳን ሃሌሉያ አሜን። ምክንያቱም ጸጋውን ነው የሚሰጥህ። እኛ ስድብን እንፈራለን። ስድብ አይደለም ሞትም ቢሆን እንኳን ለእኔ ጥቅሜ ነው አለ ጳውሎስ። አሳዳጁ ሞትም ቢሆን አለ አሁን እውነትን ተረድቻለሁ አለ። በቃ ሞትም ለእኔ ምክንያቱም እኔ ክርስቶስን መስያለሁ፣ እናንተ ደግሞ እኔ የምሰሉ አለ። አሳዳጁ ነገ ምን ሆነ እንደምትገለጥ አታውቀውም። የልብ ዝግጅት ከኛ ነው፣ የልብ መዘጋጀት ከኛ ነው። ነገ ምን ሆነ እንደምትገለጥ አታውቀውም። ስለዚህ ዛሬ ላይ ቆም ብለህ በቃሉ
ተመርተህ ራስን ሕይወትን ለእግዚአብሔር ስጥ። እግዚአብሔር ይናገራል። ስም ይባረክ። እናመሰግናለን የዘላለም አምላክ እግዚአብሔር አስጀምረህ ስላስጨረስከኝ ክብር ለአንተ ይሁን። ሰሚዎችም ደግሞ የእስራኤል ቅዱስ ልዑል እግዚአብሔር ሆይ የሚያጣምም ማንኛውም አጋንንታዊ አሰራር በጌታ በኢየሱስ ስም በስም ስልጣን የታሰረ ይሁን። ምክንያቱም ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ ብለሃል ጌታ ሆይ። ዮሐንስ ወንጌል ምዕራፍ 14 ላይ አው ይሄው በስምህ ጌታ ሆይ ሁሉን ነገር ተናግሬያለሁ። ሐዋርያቶች የዘላለም አምላክ እግዚአብሔር ሆይ አንተን ሰብከው እንዳለፉ እኔም ደግሞ ጌታ ሆይ ኑሮዬም ሕይወቴም አንተና አንተ ብቻ ነው። የሚሰሙትም ደግሞ እግዚአብሔር ሆይ እንድታገኛቸው በጌታ በኢየሱስ ስም ጸለይ። እናመሰግንሃለን። ክብር ለአንተ ይሁን። ቀሪ ዘመናችን ሁሉ አንተ ተረከብ። በኢየሱስ ስም አሜን።